አዎ ይህንን መንገድ ካልተጠቀማችሁ ኢትዮጵያ ውስጥ ሆናችሁ በዩቲዩብ ተከፋይ መሆን አትችሉም። ይህንን ስነግራችሁ ከማስረጃ ጋር ነው። በመጀመሪያ ዩቲዩብ ስቱዲዮ አፕሊኬሽን ትከፍታላችሁ። ከስር እንደምታዩት ዳሽቦርድ፣ ኮንቴንት አናላይቲክስ፣ ኮሚኒቲ እና እርን የምትለው አለች። እናንተም እርን የምትለዋን ስትነኩ ዩቲዩብ ኢትዮጵያ ውስጥ እንደማይከፍል መረዳት ትችላላችሁ። ነገር ግን ይህንን ነገር ለማስተካከል አሁን የማሳያችሁን መንገድ መጠቀም አለባችሁ። ኢትዮጵያ ውስጥ ሆናችሁ ተከፋይ ለመሆን ቪፒኤን አያስፈልጋችሁም። የውጭ ሀገር ስልክ ቁጥር አያስፈልጋችሁም። ከውጭ ሀገር ዘመድ አዝማድ አያስፈልጋችሁም። በቀላሉ ይህንን መንገድ ተጠቅማችሁ ተከፋይ መሆን እንደምትችሉ አሳያችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ላይክ በማድረግ ጀምሩ። ሁልጊዜ እንደዚህ አይነት ቪዲዮ እንዲደርሳችሁ የደውል ምልክቷን ተጫኑ። ወደ ስልካችሁ ክሮም ትሄዳላችሁ። ሰርች ቦታው ላይ studio.youtube.com ብላችሁ ሰርች ታደርጋላችሁ። ወደዚህ ገጽ ይወስዳችኋል። ከስር ሴቲንግ የምትሏን ትነካላችሁ። በመቀጠል እነዚህ ዝርዝሮች ይመጡላችኋል። እናንተም ቻናል የምትሏን ትነካላችሁ። እነዚህ ሁለት ባዶ ቦታ ይመጡላችኋል። ከላይ ካንትሪ በሚለው ቦታ ላይ ዩቲዩብ ፓርትነር ፕሮግራም ውስጥ የተካተቱትን ሀገሮች ትመርጣላችሁ። ዩኤስኤ፣ ዩኬ፣ ብራዚል፣ ዩኤኢ፣ ካናዳ፣ ፓሪስ፣ ሌሎችም ብዙ ናቸው። እናንተ ዩኤስኤ ብትመርጡ አሪፍ ነው። ዩኤስኤ ከመረጣችሁ በኋላ ኪቦርድ የሚለው ቦታ ላይ የራሳችሁን ኮንተንት ትጽፋላችሁ። ኤዱኬሽን፣ ፋይናንሻል፣ ሞቲቬሽን፣ ሪአክሽን የፈለጋችሁትን ኒቼ ከጻፋችሁ በኋላ ከስር ሴቭ የምትለዋ አለች፣ እሷን ትነካላችሁ። ከአሁን በኋላ 1000 ሰብስክራይብ እና 4000 የእይታ ሰዓት ካገኛችሁ ወደ ዩቲዩብ ፓርትነር ፕሮግራም ውስጥ መቀላቀል ትችላላችሁ። ቀጣይ ቪዲዮ ምን ላይ እንዲሰራላችሁ ትፈልጋላችሁ? ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔም ብዙ ኮሜንት ላገኘ ሀሳብ ቀጣይ ቪዲዮ እሰራላችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ሁልጊዜ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ኦል የሚለው ላይ ማድረጋችሁን እርግጠኛ ሁኑ። ቻው።